አማራ ለምንድነው የሁለት ዓለም ስደተኛ የሚሆነው? ኢትዮጵያ ሲል ያልሆነው ሁሉ አማራ እንዲባል ተደረገ። ኢትዮጵያን ደግሞ ኦኬ ኢትዮጵያ የጋራችን ትሁን አማራንን ስንል የሚያመውና የሚጎፈንነው ለምንድነው? ስለዚህ በገዛ ሀገራችን የሁለት ዓለም ስደተኞች ሳይሆን ሁለቱንም እንሆናለን። አማራም ነን ኢትዮጵያዊንም ነን። በዚህ እይታ ኢትዮጵያ የሁሉም ህዝቦች የጋራ አገር ናት። በኮንዶሚኒየም የመኖሪያ ቤት ልንመስላት እንችላለን። በአንድ ህንጻ ውስጥ ብዙ ሰዎች ይኖራሉ። ሁሉም እንደያቅማቸው ቤታቸውን ያስውባሉ። ነገር ግን ህንጻው እንዳይወድቅ የተሰነጠቀ ነገር ሲያይ ሁሉም ግድ ይለዋል። ምክንያቱም ህንጻው ከወደቀ የአንድም ቤት ሰው አይተርፍምና። ስለዚህ ኢትዮጵያ ስትለማ አብረን የምንለማ ስትደክም አብረን የምንደክም እንጂ ፍርሻሿ ከአማራ ህዝብ ላይ ብቻ የሚረግፍ ሆኖ ሊታሰብ አይገባም። አማራነት በጂኦግራፊ የሚታጠር ነገር ሳይሆን አማራነት ይቅርታ አድርጉልኝና መንፈስ ነው። ትዝ ይላችሁ እንደሆነ ምናልባት ያኔ እንደገባ ሰውን በ1984-85 ዓመተ ምህረት ደቡብ ያለ አንድ ህፃን ልጅ የ7 ነው የ10 ዓመት ልጅ ለምንድነው የምትማረው ተብሎ በቴሌቪዥን የታየ ነገር ነው። ለምንድነው የምትማረው ተብሎ ሲጠየቅ አማራ ለመሆን ነው መልሱ የነበረው። አማራ በዚህ በጂኦግራፊ በተሰጠን ክልል ውስጥ የምንኖር ሰዎች ወይንም ዝርያችንን ከዚህ የምንቆጥር ሰዎች ሳይሆን መንፈስ ነው። ከዛላምበሳ ጀምሮ እስከ ደቡብ መጨረሻ ድረስ ከምስራቅ እስከ ምዕራብ ድረስ አማራ ነኝ የማይል አማራ ለመሆን የማይፈልግ የለም።